ጨርሰሻል? በዚህ ጉዳይ ላይ አውርታችኋል? አዎ ተነጋግረናል። ውሳኔው የጋራ ነው። እባክሽ አሁን ይህንን ድረስ እንዝጋው። አንዘጋም ሙዲ። አማርኛ ተለማምደሽ መተሽ ከኢትዮጵያ ሰው ባልቀልሚ ነው። አማርኛ ስለምታውቂ አገባሻለሁ አለ ላገባሽ ተባልሽ አትባባሽ። በቃ ንገሪያት። ሌላም አባባል ጨምሪላት። የግል ጉዳዮችን እንድታከብርልኝ እፈልጋለሁ። ይህንን ውይይት በእርጋታ መቋጨት እፈልጋለሁ። እንዴት ነው የምንረጋጋው? እንዴት ብለን እንረጋጋ? እስኪ ንገሪኝ። የአምስት ልጆች አባት ታላገባው የምንችለው እርስ በእርስ በመከባበርና በመተማመን አክብረንሽ እኮ ነው በስልክ እያወራንሽ ያለ ነው። ያለኝ ነገር ጀመኔ ነኝ። ምን ይጠበስ አለችሽ? ሀቢብን አገባለሁ ለምን አልሽ ነው ያልኩሽ። የምትረጂኝና ደስታዬን የምትመኝልኝ መሆኑን ለተፈጠረው ነገር ይቅርታ ጠይቃለሁ። ስለተረዳሽኝ አመሰግናለሁ። እንዴት ነው እና እሺ ንገሪን እስኪ ምክንያትሽን በደንብ ዘርዘር አድርገሽ ንገሪን። ጀሚላ የምትባላለች ውጭ ነው ኑሮዋ። እሺ እና አማርኛ ብዙም አታውቅም፣ ያን ያክል አይደለም። አሁን ሀቢብን እንደው ወድጃለሁ እንደው ፍርጥ ብዬ ልሞት ብላ ከዛ እንደው እኔማ ይሄንን ጉድሽን ለእናቴ የሰው ባል ነውር ነው አልኳት። ከዛ አሁንም እየደወለች እየበጠበጠችኝ ነው። አንቺው ታወሪያታለሽ። እሺ ባለቂ ወራዳ። ሰላም እንዴት ነሽ? ሰላም ደህና ነኝ። አንተስ እንዴት ነህ? ደህና ነኝ። አውቀሽ ነው ሀቢብ እያወራሽ መስሎሽ ነው? እኔ ነኝ የማወራሽ ሚስቱ። ልትቀልድብኝ ነው? ችግር የለውም። ምንድን ነው የምታወራው? እኔ አልቀለድኩብሽም፣ እየቀለድኩ አይደለም። ሀቢብን የት ነው የምታውቂው? ትውውቃችሁ የት ነው? ስለ ሀቢብ መረጃ የለኝም። አስቀድሞ እንደነገርኩህ እኮ ነው። ምናልባት ስለ ሌላ ነገር ናውራ። እሱን መስሎሽ እንትን ልትይ ነው? እናቴን አውሪያት፣ ስለ ብዙ ነገር እሷን አውሪያት። እንኪ አውሪያት እናቴ። ሄሎ ጀሚላ። ሄሎ ሰላም እናቴ፣ እንዴት ነሽ? አልሐምዱሊላህ ደህና ነሽ እናቴ? አልሐምዱሊላህ ሁሉም ሰላም ነው? አዎ ሰላም ነው። እንደው አንድ የሆነ አውርታኝ ልጅ፣ አንቺም ልጅ ነሽ፣ የአምስት ልጆች እናት ናት። ባሏን አገባለሁ ለምን አልሽ? ይቅርታ በደንብ አልሰማሁሽም። ምን ተፈጠረ? ስለ ምን እያወራሽ ነው? ማላው አውቀሽ ነው እንዲህ የምትይኝ? ሲታወቅሽ ምን ተፈጠረ አይደለም። ሀቢብን አገባለሁ ለምን አልሽ ነው ያልኩሽ። ሀቢብን ለምን አገባለሁኝ አልሽ እያለችሽ ነው እናቴ። አውሪያት እሷን በደንብ። ጀሚላ ሰላም ለእናቴ ይሁን። እሺ ጀሚላዬ፣ አንቺም ልጅ ነሽ፣ እሷ ደግሞ የልጅ ናት። አንቺም ልጅ ነሽ፣ እሷ ልጅ ናትና የአምስት ልጆች አባት አገባለሁ ለምን አልሽ ነው ያልኩሽ። እናቴ ሀቢብን ላለማግባት የራሴ ምክንያቶች አሉኝ። ይህ ውሳኔ ለእኔ በጣም ትልቅ ነው። እናም በደንብ አሰብኩበት። እባክሽ እንድትረጂኝ እፈልጋለሁ። ስለ ጉዳዩ በሰፊው ማውራት እንችላለን? አረ ካቶም በሰፊው ልናወራ ጀሚላ። አታግቢ እንዲህ አይባልም እላታለሁ። የማገባበት ምክንያት አለኝ የምትል መተን እንዴ? እናቴ እኔ የምወስነው ለእኔ ትክክል የሆነውን ነገር ነው። እባክሽ የእኔን ውሳኔ እንድታከብሪልኝ እፈልጋለሁ። ይህ በጣም አስፈላጊ ነው ለእኔ። አስፈላጊ ነው ለእኔ? አረ ጉድ ፈላ። የአምስት ልጆች አባት ነው፣ ሚስት አለው። አንቺ ውጭ ነው ያለሽው። ለምንድን ነው የምታገቢው ብለሽ ያስፈልጋል ትለኛለሽ? ምን ተፈጠረ እናቴ? አገባለሁ ነው እያልሽኝ። አገባዋለሁ ለእኔ ያስፈልገኛል አልሽኝ።
የማግባት ውሳኔዬ ለእኔ በጣም አስፈላጊ ነው ማለቴ ነበር። ይህንን እንድትረጅልኝ እፈልጋለሁ። ለምን እንደዚህ ይሰማኛል የሚለውን በዝርዝር ልገልጽልሽ እችላለሁ? እስቲ ግለጭልን። ምክንያቱ ምንድን ነው? እሱን ለማግባት ውሳኔ ያለኝ ታልሽ ምክንያቱን አስረጅኝ። ለምን ብለሽ ነው የሰው ባል የምታገቢው? የባሳለው ሀገር ክነት ተብቀቃል። አስረጅና እየጠበቅንሽ ነው። አስረጅን ታዲያ። እርግጠኛ ነኝ የምትረጅኝና ደስታዬን የምትመኝልኝ መሆኑን። ለተፈጠረው ነገር ይቅርታ ጠይቃለሁ። ስለተረዳሽኝ አመሰግናለሁ። እንዴት ነው እና እሺ ንገሪን እስኪ ምክንያትሽን በደንብ ዘርዘር አድርገሽ ንገሪን። እሺ እናቴ፣ ዋናው ምክንያት ደስታዬንና ሰላሜን መፈለጌ ነው። አሁን ካለሁበት ሁኔታ የተሻለ ህይወት መገንባት እፈልጋለሁ። ይህ ውሳኔ ለእኔ በጣም አስፈላጊ ነው ብዬ አምናለሁ። ሌሎች ዝርዝር ጉዳዮችንም ልነግርሽ እችላለሁ። በምንድን ነው ተገናኛችሁት? ምንድን ነው ጉዳዩ? ምንድን ነው? ቆይ አንቺ አትናደጂ። ሳሚያት፣ እባክሽ ለግል ጉዳዮቼ አክብሮት እንዲኖርሽ እፈልጋለሁ። ስለተረዳሽኝ አመሰግናለሁ። የማይተረዳሁሽ አታገቢም። የአምስት ልጆች አባት ነው። አንቺ ለምን ፈለግሽው? እሱን ያለሽው ውጭ ነው ብዬሻለሁ። እውነትም ወድሽ አይደለም። በፍቅርና በሙሉ ስሜት ነው ይህንን ውሳኔ ወሰንኩት። ይህንን እውነታ ተቀበይ። እና እሱን ልትወስጂው ነው? ወዳለሽበት ሀገር የመውሰድ ሀሳብ ልትወስጂው ነው እንዴ? ስለ እቅዶቼ አሁን ማውራት አልፈልግም። እባክህ እሱ ጋር ተነጋግራ ጨርሳለች ማለት ነው። እሱ ጋር ተነጋግረሽ ጨርሰሻል? በዚህ ጉዳይ ላይ አውርታችኋል? ነጋግረናል። ውሳኔው የጋራ ነው። እባክሽ አሁን ይህንን ድረስ እንዝጋው። አንዘጋም ውዴ። አማርኛ ተለማምደሽ መተሽ ከኢትዮጵያ የሰው ባል ልትቀሚ ነው? እስኪ አንቺ ታውራ ቆይ እንዴ ወድሽ አይደለም ምራም ወድጄ እንዳይመስልሽ። ከኢትዮጵያ የሰው ባል ልትወስጂ ነው አንቺ አማርኛ ለምደሽ እንደዚህ የመጣሽው? ይህ ውይይት አላስፈላጊ ወደሆነ አቅጣጫ እየሄደ ነው። እባክሽ እናቆም። ወይሽ ማውራት አልፈልግም ስለዚህ ጉዳይ ታዲያ። እና ይሄን ጉዳይ እኔ አጧጡፌ ቤቱን ሩዋንዳና ቡሩንዲ አረጋዋለሁ። ምን ነግራታለች? ንገሪያት። ልክ እስከ ማሰሪያዋ ንገሪያት። አማርኛ ስለምታውቂ አገባሻለሁ አለ ላገባሽ ከባልሽ አትባባሽ። በቃ ንገሪያት። ሌላም አባባል ጨምሪላት። የግል ጉዳዮችን እንድታከብርልኝ እፈልጋለሁ። ይህንን ውይይት በእርጋታ መቋጨት እፈልጋለሁ። እንዴት ነው የምንረጋጋው? እንዴት ብለን እንረጋጋ? እስኪ ንገሪኝ። የአምስት ልጆች አባት ታላገባው የምንችለው እርስ በእርስ በመከባበርና በመተማመን። አክብረንሽ እኮ ነው በስልክ እያወራንሽ ያለ ነው። አክብሮት ይኖረሽ። አክብረንሽ እኮ ነው እያወራን ያለ ነው። በፍቅር ያትግቧልሽን እኮ አትግቡብኝ አልሽ እኮ በጉዳዬ እንዴ ጀሚላ። አረ ጀሚላ ስሟን አሳምራ መልኳን አሳምራ እንደወሎ ፈረስ አማርኛ አታውቅም እስከ ዛሬ ድረስ። የኛ አለኝ ነገር ጀሚኒ ነኝ። ምን ሊጠበስ አለች? ስለግል መረጃዬ ማውራት አልፈልግም። አሁን ሌላ ነገር እናውራ። ምን ይጠበስ አልሽኝ እኮ። ምን ይጠበስ አልሽ እኮ። ታረጃ አሁን እንደዚህ በዚህ ልክ አማርኛ ለምዶ ነገርኛ ይሆናል በሻሽ እንዴ? እንግዲህ መለታሰሰሽ ብዬ ነው የጠየቅኩሽ። በምን ጉዳይ ላይ ልርዳሽ እችላለሁ? እኔ ከህይወቴ ውጪ ነው የምልሽ። ከህይወቴ ውጪ ባሌን፣ ቤቴን፣ ልጆቼን፣ ትዳሬን ትተሽ ከህይወቴ ወደ መጣሽበት ውልቅ በይ ነው የምልሽ። ሌላ ነገር አልልሽም። እናቴንም እኔንም አታስከፊን ነው የምልሽ። በዚህ ጉዳይ ላይ ያለሽን ነገር ንገሪኝ እስቲ። አሁን ውይይቱን መጨረስ እፈልጋለሁ። አመሰግናለሁ። አይሽ አታናግረን ስለሆነ ይህን ጉዳይ ከፍ ወዳለ ቦታ እኔናችን እንወስደዋለን ማለት ነው። በቃ ደህና ተሪበት። ለማንኛውም ጀሚላ እሰቢበት። የሰው ህይወት ከመበጥበጥ የራስሽን ህይወት መኖር ይሻላል። እኔ የውጭ ሀገር ሰው የሰው ሀገር ሰው ነሽ ብዬ ነው
እስካሁንም በስነ ስርዓት ያወራሁሽ እንጂ ኢትዮጵያዊ ብትሆኚ ብዙ ነገር እንዳረስ ነበር። ለማንኛውም በዚህ ጉዳይ ላይ ያለሽን ነገር አስበሽበት ማታሳውቂ። መልካም ቀን ይሁንልሽ። ላንቺ ሚሆን ስለተማሸኝ አመሰግናለሁ። በጣም ጎበዝ። እኔ ሲጀመር እንትን አረ አማርኛ ምን ይጠበሳለች? ምን ይጠበሳለች? እኔ እንግዲህ አማርኛዋን በደንብ ስጥጥ አድርጋ ሺላ ለምዳ ሆን ብላ ነው እየበጠበጠች ያለች። የሰው ህይወት አግባሽ ያለ አለ ላያገባሽ ተባልሽ አትባባሽ አልኳት። ህይወትን ማበጥበጥ አልፈልግ ጉዳዮችን እንድታከብሪልኝ እፈልጋለሁ እኮ። ሰላም ሁኚ ቻው ብለንሻል እኮ። ለምን አትዘጊውም? በቃ እኛም የራሳችንን ኑሮ እንኖርበት። እናመሰግናለን። ለማንኛውም እኔ እናቴን ያገናኘሁሽ ለሰው ቦታ ካለሽ ክብር ካለሽ ብዬ ነው እናቴን ያገናኘሁሽ። ይሄንን አይሆንም የምትይኝ ከሆነ ምንም ማድረግ አልችልም። አረ እቺ ኢትዮጵያዊ ናት። አረግ ምን ይጠበሳል? ምን ይጠበሳለች? አይገርም። ተረድቻለሁ። ውይይታችንን በዚሁ እናብቃ። አረ ቻው። እናመሰግናለን ጀሚላ። እኔ ደግሞ እናቴ ስትለኝ እንዴት ደስ ብሎኝ ነበር። እኔም ብሎኝ ነበር። ለማንኛውም ቻው። ምን ይጠበሳለች? ምን ይጠበስ?